ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እኔ ዘሪሁን ነኝ የአዱ ልጅ እና እንኳን ደህና መጣችሁ ማለት እፈልጋለሁ። እኔን የዩቲዩብ አካውንት እዚህ ላይ ታች በመለቃቸው ሰብስክራይብ በተኑን የተጫናችሁ ላይክ እያረጋችሁ ቤተሰብ ሁኑ እና ሀሳብ አስተያየታችሁንም እየሰጣችሁ ድጋፋችሁንም ማሳዩን ስለምታሳዩኝ ስለምትሰጡኝ አስተያየትም ላይ ስለምታደርጉልኝ ነገር ሁሉ አመሰግናለሁ። ሁሌ ይህን መረጃ እንዲደርሳችሁ ሼር እያደረጋችሁ ሰብስክራይብ በተኗን እየነካችሁ አበረታቱኝ። እስከ መጨረሻው ድረስ አብራችሁ። ዛሬ የምንወያይበት ዛሬ የማወራላችሁ ሀሳብ ምንድነው? ስለ ተስፋ ነው። እና ተስፋ በህይወታችሁ መቁረጥ የለባችሁም ነው ማለት ነው። ወይ ደግሞ ፈጣሪያችሁን ከማመናችሁ ወደ ኋላ እንዳትሉ። ምክንያቱም ተስፋ የምናደርገው እግዚአብሔርን እንጂ ሰውን አይደለም። እና ሰውን ተስፋ ካደረግን እንወድቃለን፣ እንዝላለን። በየትኛውም ሁኔታ ሞክራችሁ ሊሆን ይችላል። ብዙ ነገሮችን ለማሳካት ጥራችሁም ሊሆን ይችላል። አላደረጋችሁም ማለት ግን አይደለም። ግን ተስፋ እንዳትቆርጡ። ምክንያቱም ዛሬ የምንጠቀምባቸው የትኛውም መሳሪያዎች የትኛውም ማቴሪያሎች ዛሬ እንኳን በትንሹ እንኳን ማየት የምንችለው መብራትን እንኳን የፈጠረው እንኳን ሰው ምን ያህል ጊዜ እንደተሳሳተና ምን ያህል ጊዜ እንደወደቀ ምን ስም እንደተሰጠው በትምህርት ቤት ምን እንደተሰጠው እናውቃለን። ስለዚህ ያ ሰው ግን በህይወቱ ተስፋ ቆርጦ ወደ ኋላ አላለም። ምክንያቱም አንድ ጊዜ ሞክሮ ሁለት ጊዜ ሞክሮ አይደለም ይህን የመጣለት። ነገር ግን ብዙ ጊዜ ሞክሯል። በዛ በብዙ ሙከራ በኋላ ግን ማድረግ የሚገባውን ነገር አድርጓል። ዛሬ እኛ እንድንጠቀምበት ምክንያት ሆኗል። ስለዚህ ሰዎች የኛን በምናረጋቸው በምንቀሳቀስበት ወቅት እኛ በህይወታችን ልናሳካው በምናቀደውና በምናደርገው ነገር ላይ በሚሰጡን ሀሳብና አስተያየት ራሳችን ገድበን የምናስቀምጥ አይነት ከሆነ እነሱ የሰጡንን ነገር ተቀብለን በእነሱ በሚሰጡን ሀሳብና አስተያየት ግምት ራሳችን ከገመተና ካስቀመጥን እመኑኝ ወደፊት መራመድ አንችልም። በእርግጥ የሰዎችን ሀሳብና አስተያየት መቀበል መልካም ነው። ሆኖም ግን ያን ሀሳብና አስተያየት ለእኛ ምን ያህል ጥቅም አለው? እኛን የሚጠቅም ነው ወይ? እኛ ከምናደርገውና ከምናቅደውና ከምንፈጽመው ጋራ ይሄዳሉ ወይ? ወይም እቅዳችንና ዓላማችንን አያደናቅፍም ወይ የሚለውን ነገር ማወቅ አለብን። ተስፋ መቼም ቢሆን እንዳትቆርጡ። ተስፋ ቆርጣችሁ ራሳችሁን ለመጉዳትና አሁን በተለይ በዚህ ባለንበት ዘመን ራሳቸውን የሚጎዱ ራሳቸውን ለማጥፋት የሚጥሩ ሰዎች አሉ። አጠፋ፣ እሺ፣ ከዛ ራስን አጠፋ፣ ሞትክ፣ ከዛስ ምን ታመጣለህ? ምን ታመጫለሽ? ምንም የምናመጣው ነገር የለም። በዚህ ላይም በዚህ ምድር ላይም እያለን እዚህ ምድራችን ህይወትን ሳናስተካከል ስኬታማ ሳናደርግ ጥሩ ነው ደረጃ ሳንደርስ እላይኛው ደግሞ ሰማይ ደግሞ ከፈጣሪያችን ጋር እንድንጣላ ምክንያት ይሆነናል። አደረግን እንገላገል በሚል ማለት ነው። አው አጠፋን ራሳችንን ከዛ ነገር ተገላገል ሊሆን ይችላል። ግን ጥቅሙ ምንድነው? ምንም ጥቅም የለውም። ምክንያቱም እኛ በእነሱ ንግግር በእነሱ አስተሳሰብ አይደለም ራሳችንን የምንገምተው። እነሱ በሚሰጡን ተስፋ እንድንቆርጥ የሚያደርጉን ከሆነ ራሳችንን ገምተን ካስቀመጥን እመኑኝ መቼም ቢሆን ስኬታማ ነው። ስኬታማ ለመሆን ህይወታችን የሚገርም ላይፍ ለመኖር ከፈለግን ሰዎች ሀሳብ ሊሆን ይችላል ተስፋ እንድንቆርጥ ሰዎች ላይወዱን፣ ቤተሰብ፣ ጓደኛ፣ ሌላም በዙሪያችን ያሉ ሰዎች ላይወዱን ላይፈልጉን ይችሉ ይሆናል። የሰው ልጅ በባህሪው ወሬ የሚወድ ነው። ተሳካልንም አልተሳካልንም ሆነልንም አልሆነልንም ወደዱንም ጠሉንም ምንም በእኛ ላይ የሚያመጣው ነገር የለም። ስለዚህ
ተስፋ እንዳትቆርጡ ለማለት ነው። ይህን ሀሳብ ይጠቅማል ማለት ታስቡ ከሆነ ላይክ እያረጋችሁ፣ ሼር እያረጋችሁ፣ ሰብስክራይብ እያረጋችሁ እና ኮሜንታችሁን ደግሞ አስቀምጡልኝ። ያንን ኮሜንት አይቼ ደግሞ ምላሽ መስጠት ካለብኝ ምላሽ እሰጣለሁ። ስለተከታተላችሁኝ አመሰግናለሁ። ይመቻችሁ። ወዳችኋለሁ።